ሰላም ሰላም ጓደኞቼ እንዴት ናችሁ? ዛሬ ደግሞ ማሳያችሁ መኮረኒ በቶና እንዴት እንደሚሰራ ነው። በጣም ቀላል ስራ ነው፣ ጊዜ የማይፈጅ ነው። በመጀመሪያ መኮረኒያችንን እንቀቅላለን። ስንቀቅል ግን ትንሽ ዘይት እናደርጋለን። ለዚህ የሚያስፈልገኝ የተፈጨ ሽንኩርትና ነጭ ሽንኩርት ነው። አሁን ቀጥታ መጥበሻዬን እሳት ላይ ጥድና ልክ መጋል ሲጀምር የፈጨሁትን ነጭ ሽንኩርት አደርጋለሁ ማለት ነው። በእንደዚህ ሁኔታ ሽንኩርቴን ቀስ እያልኩ አበስለዋለሁ። ሰርታችሁ ሞክሩት። በጣም ጣፋጭ ምግብ ነው። አብዛኛ ሰራተኛ ለሆነ ሰው ጊዜ አይፈጅበትም። ቤቱ ሲገባ ቶሎ ሰርቶ ለመጨረስ በፍጥነት ነው የሚያልቀው። ስራው ብዙ ጊዜ የሚፈልግ አይደለም። እንዲህ እያደረኩኝ ሽንኩርቴን ማብሰል ጀምራለሁ ማለት ነው። ይሄው ሽንኩርቴ ከለሩ እየተቀየረ ነው። ብራውን በሚሆንበት ሰዓት ልክ ወደ ቡኒ ሲሄድ ከዚህ በኋላ የምጠቀመው ዘይት ነው። ትንሽ ከድነውና እንዲበስል ደግሞ ጠብቃለሁ። ይሄው አሁን በስሎልኛል። ከለሩም እየተቀየረ ነው። አሁን ቀጥታ የማደርገው ዘይት ነው። በዘይቴ ደግሞ እንደገና ሽንኩርቴን በደንብ አድርጌ እጠብሰዋለሁ ማለት ነው። ይኸው አሁን እየበሰለ ነው። አሁን ደግሞ ነጭ ሽንኩርቴን አደርግና ደግሞ ነጭ ሽንኩርቱን ከቀይ ሽንኩርቱ ጋር ከዘይቱ ጋር በደንብ አድርጌ አሳምሬ ደግሞ ጠብሰዋለሁ። ይሄው እየበሰለልኝ ነው ነጭ ሽንኩርቱም። አሁን ደግሞ ከትፌ ያስቀመጥኩት ቲማቲም አለኝ። ቲማቲሜን አደርግና ደግሞ ቲማቲሜን ከዘይቱ ከሽንኩርቱ ከነጭ ሽንኩርቱ ጋር በደንብ አድርጌ ጠብሰዋለሁ። ሽታው ምን ብዬ ልንገራችሁ እንዴት እንደሚሸት ልዩ ጣዕም ነው ያለው። አሁን ደግሞ ትንሽዬ ሳልሳ አረግበታለሁኝ። ለከለሩም ለጣዕሙም ብዙ ጊዜ የሆነ ስጎ ላይ ሳልሳ ስናረግ ቆንጆ ጣዕም ይሰጠናል። ደግሞ ትንሽ ከድነውና ተመልሼ መጥቻ የዋለው ይሄ ቲማቲሜ በስሎልኛል። አሁን ቅድም ነግሬያችኋለሁ። ደግሞ እዚህ ጋር እኔ ቅመም አለኝ፣ የተዘጋጀሁት ቅመም አለ። ከቅመሙ የምጠቀመው ደግሞ እዚህ ጋር በርበሬ ያለኝ፣ ማጂ፣ ሽክሽክ በርበሬ፣ እርድና መጥበሻ ናቸው። እነዚህን አደርግና ደግሞ ቲማቲሜን፣ ሽንኩርቴን፣ ነጭ ሽንኩርቴን በደንብ አድርጌ ጠብሰዋለሁ። ይሄው እንዴት እንደሚያምር ከለሩ ተመልከቱት። በስማም ሽታውማ ምን ብዬ ልንገራችሁ። በጣም ደስ የሚልና ጣፋጭ ምግብ ነው። ሰርታችሁ መሞከር አለባችሁ። እዚህ ጋር ጨውን አደርጋለሁ። ደግሞ ጨውን አደርግና በደንብ አድርጌ ለውሰዋለሁ። እዚህ ጋር የከተፍኩት በደቃቁ ቃሪያ አለ። ቃሪያ በጣም ምግብ ያጣፍጣል። ስጎ ላይ ቃሪያን እናደርግና ደግሞ በደንብ አድርገን እንጠብሰዋለን። ቅድም ነግሬያችኋለሁ። ሎሚ ያስፈልጋል። ሎሚ ልጣጭ፣ የሎሚ ልጣጭ ደግሞ እናደርግበታለን። የሎሚ ልጣጭ ቶናና አሳ በምትሰሩ ሰዓት በጣም ልዩ ጣዕም ነው የሚሰጠው። ሽታ ሁላ ይቀየራል። በጣም ደስ የሚል ሽታ ነው ያለው እና በእንደዚህ ሁኔታ ደግሞ በደንብ አድርገን ጠብሰዋለን። ይሄውና እንዴት እንደሚያምር ተመልከቱ። ስጎ አሁን ስጎዬን ሰርቻለሁ። ይሄን ቶናን የምጠቀመው አሁን ደግሞ ቀጥታ የማደርገው ያዘጋጀሁትን ቶና አድርግና ነጭ ሽንኩርቴን፣ ቀይ ሽንኩርቴን፣ ቲማቲሜን፣ ሎሚዬን ከቅመሙ ጋር አድርጌ ቶናውን በደንብ አድርጌ እስከሚበስል ድረስ እጠብሰዋለሁ ማለት ነው። ይኸው አሁን በደንብ ጠበስኩት። አሁን ቶናይም በደንብ ተቀላቅሎልኛል። እንዴት እንደሚያምር ሽታው እንዴት አድርጌ ልንገራችሁ። እና ሰርታችሁ ሞክራችሁ ይህን አስተያየት መስጠት አለባችሁ ጓደኞቼ። በደንብ ተመልከቱት። አሁን መኮረኒን አደርጋለሁኝ። ይኸው አሁን በደንብ አድርጌ ቀላቅለዋለሁ። እንዴት እንደሚጣፍጥ እኔ የመጀመሪያ አይደለም፣ ብዙ ጊዜ ሰራዋለሁ።
አሁን በደንብ ከቀላቀልን በኋላ ቶናውም መኮረኒውም የሎሚውን ጣዕም እንዲይዝ ለትንሽ ደቂቃ ደግሞ ዘጋ አድርገን እንመለሳለን። ስራችን አጠናቀናል። ይሄው በዚህ ሁኔታ ቶናይን ሰርቼ መኮረኔን ሰርቼ ጨርሻለሁ። እንዴት እንደሚያምር ተመልከቱት። እናንተ ከፈለጋችሁ ከላይ ቃሪያ ታረጉበታላችሁ እና አስተያየታችሁን ስጡን። ሼር አድርጉ ለጓደኞቻችሁ። የደው ምልክቷን እየነካችሁ ሌላ ሰውም እንዲያየው ሼር አድርጉ። ደግፉን። በሚቀጥለው ቪዲዮ ደግሞ ሌላ ምግብ ሰርቼ እመጣለሁ። ቴንኪው፣ አመሰግናለሁ ቪዲዮን ስለምታዩልኝ።